የአማራ ህዝብ የህልውና ትግል ወደ ኋላ አይመለስም፣ ብልጽግና በፍርሃትና በጦርነት አባዜ ተውጧል ሲል አርበኛ ዘመነ ካሴ ገለጸ። አርበኛ ዘመነ ካሴ የአማራ ህዝብ የገጠመውን ዘረፈጅ ስርዓት በራሱ ክንድ በመመከት የህልውና ትግሉን አጠናክሮ መቀጠሉን ገልጸዋል። መቃብር ፈንቅሎ የተነሳ ህዝብና የ3 ዓመታት የራስ አብዮት ላይ አርበኛው ዝርዝር ምላሽ ሰጥቷል። ከምዕራብ አማራ ጎጃም ቀጠና እስከ ወሎ ቤተ አማራ በተዘረጋው ሰፊ ውጊያ በተለይም በደጋዳሞት አካባቢ ከፍተኛ ወታደራዊ እርምጃ መወሰዱን የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። የንቅናቄው የህዝብ ግንኙነት ኃላፊ አርበኛ አስረስ ማረብ ፋኖ በወሰደው ፈጣንና ስልታዊ ማጥቃት ድል መቀዳጀቱን ገልጸው በተለይም በደጋዳሞት ግንባር የደጋዳሞት ፎርሙላ የተሰኘው ልዩ ወታደራዊ ስልት በመጠቀም ፋኖ ባካሄደው ተከታታይ ውጊያ ከፍተኛ መኮንኖችን ጨምሮ ከ150 በላይ የጠላት ኃይልን በመደምሰስ ገዢ ስፍራዎችን በቁጥጥር ስር መዋሉን አስታወቀ። አርበኛ አስረስ አክሎም በውጊያው ከተገደሉ የጦር አዛዦች በተገኙ መረጃዎች አገዛዙ በንጹሃን ላይ የሚፈጽመውን ስልታዊ የሰብአዊ መብት ጥሰት የሚያጋልጡ ማስረጃዎችን እጅ ከፍንጅ መያዛቸውን ገልጸዋል። በመቄት ግንባር ፋኖ በወሰደው የቆረጣ እርምጃ 42 ያገዛዙ ወታደሮች ሲገደሉ 37 ወታደሮችና 2 ከፍተኛ የጦር መኮንኖች ደግሞ በጽኑ መቁሰላቸው ታወቀ። በአካባቢው የተሰማራው የጠላት ኃይል በፋኖ የውጊያ ስልት ተከቦ ብትንትኑ የወጣ ሲሆን 2 የጠላት አመራር የጦር መኮንኖች በፋኖ አፈሙዝ መመታታቸው ተከትሎ የሰራዊቱ የትዕዛዝ ሰንሰለት ሙሉ በሙሉ መበጣጠሱ ተሰምቷል። በሌላኛው መረጃቸው የቴዎድሮስ ከአባት አርበኞች ጋር ጥብቅ ውይይት በማካሄድ የህልውና ትግሉን ወደ አዲስ ምዕራፍ እያሸጋገረ ስራ መስራቱ ታውቋል። በነብሴና በቡቢን ወረዳዎች የጠላት የሰኔ ዘመቻ ወደ ለቅሶ ዘመቻ ለመቀየር ቃል የገቡት አርበኞቹ ከፋኖ ጋር በመተባበር የህልውና ትግሉን የመጨረሻ ግብ ለመምታት ዝግጁነታቸውን በይፋ የብልጽግናን የጥፋት እቅድ ለማክሸፍና ህዝባዊ አስተዳደር ለማጠናከር ወሳኝ ውይይቶችን ያደረገው የቴዎድሮስ አርበኞችንና መላውን ህዝብ በማቀናጀት የነጻነት ትግሉን ወደ ማይቀለበስ የድል ምዕራፍ እያሸጋገረ ይገኛል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህን እና ሌሎችን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። የአማራ ህዝብ የህልውና ትግል ወደ ኋላ አይመለስም፣ ብልጽግና በፍርሃትና በጦርነት አባዜ ተውጧል ሲል አርበኛ ዘመነ ካሴ ገለጸ። አርበኛ ዘመነ ካሴ የአማራን ህዝብ የገጠመውን ዘረፈጅ ስርዓት በራሱ ክንድ በመመከት የህልውና ትግሉን አጠናክሮ መቀጠሉን ገልጸዋል። መቃብር ፈንቅሎ የተነሳ ህዝብና የ3 ዓመት የራስ አብዮት ላይ አርበኛው ዝርዝር ምላሽ ሰጥቷል። አርበኛ ዘመነ ካሴ እንዳሳሰበው ዓለም ፊቱን አዙሮበትና ለዕጣ ፈንታው ትቶ በነበረበት እንዲሁም ጠላቶቹ መተን ቀብረነዋል ብለው ባወጁበት ወቅት የአማራ ህዝብ መቃብር ፈንቅሎ በመነሳት ራሱን አስከብሯል። ትግሉ ያለምንም ውጫዊ መካሪ ረዳትና የሐሳብ አበዳሪ ህዝቡ ከደረሰበት መከራ ተምሮ ራሱ የፈጠረው አብዮት መሆኑን የጠቀሰው አርበኛ ዘመነ ካሴ ባለፉት 3 ዓመታት ውስጥ ፋኖ በራሱ አቅም እፍኝ የማይሞሉ ጥይቶችን በመቶ ሺዎች በሚቆጠር ብር እየገዛ ታጣቂም አስታጣቂም ራሱ ሆነ ወደ ግቡ መገስገሱን ማረጋገጡን ገልጸዋል። ትልቁ ብሔራዊ ሀብት ሰው ነው ያለው አርበኛ ዘመነ ካሴ የፖለቲካ፣ የታንክ፣ የዲፕሎማሲና የሪዮት ዓለም ግርግር ሁሉም መቋጫው ለሰው ልጆች የተሻለ ነገር ማምጣት መሆን ሲገባው የብልጽግና ስርዓት ግን በገዛ ህዝቡ ላይ በሰማይም በምድርም እሳት እያዘነበ ይገኛል ሲል ከሷል። በዚህም አገዛዙ ብሔራዊ ክብርን የማያውቀው ስርዓት እንዲሆን አድርጎታል። በገዛ ህዝቡ ላይ እሳት የሚያነድ ዘረፈጅ ስርዓት ስለ ብሔራዊ ክብርና ሉዓላዊነት ሊያወራ የሚችልበት ሞራል የለውም። ሀገርን እያቃጠለ ሌላው ኃይል በተላላኪነት ለመክሰስ ይዳደዋል። ለግብጽ መላላክን፣ ለፕሬዝዳንት ኢሳያስ መሽቆጥቆጥንና ለህወሓት መንበርከክን አብይና ቡድኑ እንጂ ፋኖ አያውቀውም ሲል አርበኛው ጨምረዋል። ፋኖ የትኛውንም የአማራ ህዝብ ጥቅም ለአንድ ግራም እንኳን ለድርድር እንደማያቀርብ የህዝቡ ህልውና ቅዱስ መሆኑን በውላ አስምሮበታል። ፋኖ ካለፉት ዓመታት ትግልና ከብልጽግና ውድቀት መማሩን የጠቀሰው የአርበኛ ዘመነ መልእክት የአማራ ኃይሎች የማንንም ወኪል ሳይሆኑ የቀጠናዊና ዓለም አቀፋዊ ለውጦችን ሚዛን ጠብቀው የመጠቀም ስልታዊ ብስለት እንዳላቸው ገልጸዋል። ይህንንም ሲያስረዳ በሊማ ሊሞ ገደል አናት በተወጠረ ገመድ ላይ አይናችንን ታስሮ እንኳን አመጣጥነን መራመድና ወደ ነገ መሻገር እንችላለን ሲል የትግሉን ጥንካሬና አስተዋይነት ገልጸዋል። በተጨማሪም ከሌሎች ኢትዮጵያውያን ኃይሎች ጋር የሚደረጉ ማናቸውም ግንኙነቶችና ትብብሮች ለህዝብ ግልጽ በሆነ መንገድ እንጂ በአማራ ህዝብ ስም የሚደረግ አንድም ስውር እርምጃ እንደሌለ አረጋግጠዋል። የአገዛዙ ብልጽግና ፓርቲ ወቅታዊ ጩኸትና ፕሮፓጋንዳ እየጨመረ የመጣ ሲሆን ይህ ውሃ ምን ያስጨዋል ቢሉት በውስጡ ያለው ድንጋይ በሚለው ያበው ብሂል የመሰለው አርበኛው በአሁኑ ወቅት የብልጽግና ኩሬ የሚያስጨውት 2 ዋና ዋና ምክንያቶች ናቸውም ብለዋል። አንደኛው ፍርሃት ሲሆን የዓለም አቀፍ የቀጠናውና የሀገር ውስጥ ኃይሎች ከተባበሩ የስልጣን እድሜው በአንድ እጅ ጣቶች ልክ እንደሚቆጠር አብይ አህመድ ስለሚያውቅ በመደንገጥ የማምሻ እድሜ ለመግዛት ሌት ተቀን እየጮኸ ይገኛል። ሁለተኛው የጦርነት አባዜ ሲሆን በአብይ አህመድ ስሌት የአማራ የትግራይና የአፋር ህዝቦች ገና በበቂ አልደቀቁም። ስለዚህ በተገኘው አጋጣሚ ሁሉ ህዝቦችን ለመምታት ሰበብ እየፈለገ ሲሆን ነገ ጥቃት ሲሰነዝር ለዓለም ማህበረሰብ ተባብሮ ሊያጠፉ ስለነበር ራሴን ለመከላከል ነው ለማለት አሁኑኑ የሐሰት ድራማ እየሰራ ይገኛል ሲል አስረድተዋል። ይህ የህልውና ትግል የአማራንና የኢትዮጵያን ህልውና የማረጋገጥ ብቻ ሳይሆን ቢያንስ ለሚቀጥሉት 500 ዓመታት የጥይት ድምጽ የማይሰማበትን አዲስ ትውልድ የመፍጠር ታሪካዊ ተልዕኮ እንዳለው አርበኛ ዘመነ ካሴ ገልጸዋል። ብልጽግና
ይወገዳል፣ የአማራ ህልውና ይረጋገጣል፣ ኢትዮጵያ ለኢትዮጵያውያን የፍቅር የደስታና የሰላም ምድር ትሆናለች በሚል ጽኑ እምነትና ክፋት ለማንም በጎነት ለሁሉም በሚሉ መርኮች ታጅቦ የአርበኛ ዘመነ ካሴ ወቅታዊ ምላሽ ተቋጭቷል። በመቄት ግንባር ፋኖ በወሰደው የቆረጣ እርምጃ የብልጽግና ኃይል አከርካሪ መሰበሩ ታወቀ። በመቄት ግንባር 79 አገዛዙ ወታደሮች ሲደመሰሱ የጠላት ከባድ መሳሪያዎች የፋኖን ጥቃት መመከት ሳይችሉ ቀርተው የተፍረከረኩበትና ጠላት የተሽመደመደበት ሁኔታ ታይቷልም ተብሏል። በመቄት ግንባር ጥቁር አንበሳ ተብሎ በሚጠራው አካባቢ በተደረገ ተጋድሎ የጠላት ኃይል አከርካሪው ተሰብሯል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 106ኛ ኮሪያ 2ኛ ክፍለ ጦር አርበኞች ከመድፍና ፒኤምፒ ጀምሮ ከባድ የጦር መሳሪያ ታጥቆ በገጠማቸው የጠላት ጦር ላይ ልዩ የውጊያ ቴክኒክና ታክቲክ ተጠቅሞ በማሽመድመድ ብትንትኑን አውጥተው ድል ተቀዳጅተዋል። ከፍላቂት ወደ ጋሸና ሲንደረደር የነበረው የአገዛዙ ኃይል በፋኖ መብረቃዊ ጥቃት የቁም ቅዠት ውስጥ ወድቆ ከባድ ጉዳትን ያስተናገደው መነሻቸውን ከፍላቂት አድርገው ወደ ጋሸና አቅጣጫ ሲጓዝ የነበረ የብልጽግና ሰራዊት ነው ተብሏል። ጥቁር አንበሳ ተብሎ በሚጠራው አካባቢ በ22ኛ ክፍለ ጦር አርበኞች ቀለበት ውስጥ ወድቆ የጥቃት ዶፍ ወርዶበታል። ጠላት ታጥቆ የነበረው ተጎታች መድፍ፣ ብረት ለበስ ታንክና ድሽቃ ከወደ ፋኖ የተሰነዘረበትን ጥቃት ሳይመክት ቀርቶ ከባድ ኪሳራና ውርደትን ከግር ጥፍሩ እስከ ራስ ጸጉሩ አከናንበውታል። አርበኞቹ የጠላትን ሰራዊት እግረኛና ተሽከርካሪ ሳይቀር እንዲሽመደመድ ባደረገ የተቀናጀ የከበባ ስልት ከባድ ጥቃት የወሰዱበት የፋኖ የቆረጣ ማጥቃትና የውጊያ ፍጥነት ከጀግነት ጋር በታየበት በዚህ ተጋድሎ 42 የጠላት ወታደሮች ሲገደሉ 37 ወታደሮች ደግሞ ከቀላል እስከ ጽኑ ቁስለኛ ሆነው ከውጊያ የስምሪት ቀጠና እንዲወጡ ተደርገዋል። በጽኑ ከቆሰሉት መካከል 2 ከፍተኛ የጦር መኮንኖች የሚገኙበት ሲሆን እነዚህ አመራር የጦር መኮንኖች በፋኖ አፈሙዝ ሲመቱ የሰራዊቱ የጥቃት ሰንሰለት መበጣጠሱ ነው የታወቀው። ከፋኖ ማጥቃት አንጻር የጠላት ከባድ መሳሪያዎችና የሰው ኃይሎች ትርጉም ባጣበት በዚህ ተጋድሎ በርካታ ክላሽንኮቭ መሳሪያዎች፣ 531 የክላሽ ተተኳሽ፣ 301 የብሬን ተተኳሽ፣ ከ17 በላይ ቦምቦችና 9 የወገብ ትጥቆች በፋኖች ገብተዋል። 106ኛ ኮር በሚዲያና ኮሙኒኬሽን ክፍሉ በኩል እንደገለጸው ይህ ድል የመላው የአማራ ህዝብ የጽናትና የትግል ማሳያ ነው ብለዋል። መቄት ላይ የተመዘገበው ድል የብልጽግናን የውርደት ጉዞ የሚያፋጥንና ፋኖች የትኛውንም የጠላት ኃይልና ምሽግ ለመደምሰስ ዝግጁ መሆናቸውን ያሳየ ሆኗል። በሌላ በኩል የቴዎድሮስ ዕዝ ከአባት አርበኞች ጋር ጥብቅ ውይይት በማካሄድ የህልውና ተግባሩን ወደ አዲስ ምዕራፍ ያሸጋገረ ስራ መስራቱ ታውቋል። በነብሴና በቤቢ ወረዳ በተካሄደው ውይይት የጠላትን የሰኔ ዘመቻ ወደ ለቅሶ ዘመቻን ቀይረዋል ሲሉ አባት አርበኞቹ አቋማቸውን ይፋ አድርገዋል። ሰኔ 19 ቀን 2018 ዓ.ም በነብሴ ወረዳ ሀገረ ሰላም ቀበሌ በተካሄደው የህዝብ ውይይት የወረዳው ጊዜያዊ መንግስት አመራሮችና የቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር አመራሮች ተገኝተዋል። በውይይቱ ወቅት በወረዳው የሚስተዋሉ የፍትህ አሰጣጥና የመልካም አስተዳደር ችግሮች ተለይቶ መፍትሄ እንዲሰጣቸው አቅጣጫ ተቀምጧል። በጸጥታ ዙሪያ ያሉ ስጋቶችን በመለየት የህብረተሰቡን ደህንነት ለማረጋገጥ የሚያስችል የጋራ ስምምነት ተደርሷል። የህዝባዊ አስተዳደሩን ለማጠናከር የሚያግዝ የሀብት አሰባሰብና የወል መሬት አጠቃቀም ላይ ውይይት ተደርጓል። የፋኖ ትግል ካለፈበት ሂደቶች አንስቶ አሁን ላይ የደረሰበት ደረጃና የወደፊት የትግል አቅጣጫዎች ላይ አጭር ማብራሪያ ተሰጥቷል። በተመሳሳይ ትናንት ሰኔ 22 2018 ዓ.ም በቢቢም ወረዳ ደብረ ዘይት ኩችትና አዞሬ መድኃኔዓለም ቀበሌዎች በተካሄደ ውይይት የአባት አርበኞች ለግዳጅ ዝግጁ መሆናቸውን በይፋ አስታውቀዋል።